ዩቲዩብ እንደተለመደው አዳዲስ ነገር ይዞ መምጣቱን ቀጥሏል። እጅግ በጣም አስገራሚና ቀልቤን የሳበው አዲሱ ነገር ምንድነው ካላችሁኝ በቀላሉ ለተመልካቾቻችሁ በቮይስ ሪፕላይ ማድረግ የምትችሉበትን አሰራር ዩቲዩብ ይዞላችሁ መጥቷል። እንዲሁም ላይክነስ ዲቴክሽን የሚባልም አሰራር ይዞ መጥቷል። ስለሱ ደግሞ ቀጣይ ሙሉ ቪዲዮ ሰራችኋለሁ፣ ምክንያቱም በጣም ብዙ ማብራሪያ ስለሚፈልግ። ለዛሬ ግን የቮይስ ሪፕላዩ እንዴት እንደምትጠቀሙት አንድ ባንድ አሳያችኋለሁ። ከዚህ በፊት የትኛውም ሶሻል ሚዲያ ላይ አይቼውም ማላቆ አዲስ አሰራር ነው ማለት ነው። በቮይስ ሪፕላይ ማድረግ ትችላላችሁ። ለምሳሌ ያክል አንድ ቪዲዮ ከፍቼ እንዴት ሪፕላይ ማድረግ እንደምንችል አሳያችኋለሁ። ሌላኛው ማወቅ የሚኖርባችሁ ቮይስ ሪፕላይ ላይ እናንተ የቪዲዮ መስራቾች ወይም የቪዲዮ ሰሪዎች ብቻ ናችሁ ሪፕላይ ማድረግ የምትችሉት ወይም ደግሞ የቪዲዮ ቻናል ባለቤት ብቻ ነው ያንን ቮይስ ሪፕላይ መጠቀም የሚችለው። ይህም እጅግ በጣም አሪፍ ነው፣ ምክንያቱም የተለያዩ ሰዎች ገብተው እናንተን በቮይስ ሊሰርቧችሁ ወይም ሞራላችሁ ሊነኩ ይችላሉ። ስለዚህ ቮይስ ሪፕላዩን መጠቀም የሚችለው ያ ሰው ብቻ ነው። እስቲ ዝም ብለን ለሙከራ ያክል ለራሴ እዚህ ጋር ሪፕላይ ላድርግ። እንደምታዩት የኮሜንት ምልክቷ ላይ ሰማያዊ ምልክት አለች። እሱን ከተጫንም በኋላ የሳውንድ ዌቭ ምልክት አለ ማለት ነው። እንደምታዩት እዚህ ጋር በቀኝ በኩል ልክ እሱን ስጫነው እንደምታዩት ይህን የመሰለ የቮይስ ሪፕላይ ቦክስ መጥቶልኛል። ሪፕላይ ቱ ሎኮ ክሬቲቭ ይላል። ለራሴ ነው ሪፕላይ ማድረገው። ለሌላ ሰው ሪፕላይ መታረው ከሆነ የዛን ሰው ሃንድል እዚህ ጋር ያስቀምጥላችኋል። ሪከርድ ማድረግ የምትችሉትም ቮይስ 30 ሰከንድ ነው ማለት ነው። ማክሲመም ከ30 ሰከንድ በላይ ቮይስ ሪከርድ ማድረግ አትችሉ። ለምሳሌ ያክል ምን አይነት ቮይስ እንደሆነ እንሞክረዋለን። እንደምታዩት የዌቭ ምልክት አለ፣ እሱን እጫናለሁ። ከዛ እዚህ ጋር እንደምታዩት ሪፕላይንግ ቱ ሎኮ ክሬቲቭ ይላል። ለራሴ ነው ሪፕላይ ማድረገው ለሙከራ ስለሆነ። ከዛን ታብ ቱ ሪከርድ ይላል። ቀዩን ስጫናት ሪከርድ ማድረግ ይጀምራል ማለት ነው። 30 ሰከንድ ማክሲመም ሪከርድ ማድረግ እንችላለን። እስኪ እንሞክረው። ሁላችሁንም በጣም አመሰግናለሁ። ቪፒኤን እያበራችሁ ብትመለከቱት ደስ ይለኛል። እንደምታዩት ሪከርድ አድርጌ ጨርሻለሁ። 6 ሰከንድ ነው። ከዛ ድምጹ ምን ይመስላል የሚለውን ደግሞ አሁን ከፍቻ አሳያችኋለሁ። ሁላችሁንም በጣም አመሰግናለሁ። ቪፒኤን እያበራችሁ ብትመለከቱት ደስ ይለኛል። እንደምታዩት በጣም ጥርት ያለ ኩልል ያለ ድምጽ ሪከርድ አድርጎልናል። ይህንን ቀጥታ ሴንድ ማድረግ እንችላለን ማለት ነው፣ ወይም ኮመንት መላክ እንችላለን። ካልተመቸን ደግሞ ወደ ኋላ መመለስም ከፈለግን እዚህ ጋር የሪዱ ምልክቷን በመጫን እንደምትወት ወደ ኋላ መመለስ እንችላለን። ከዛ እንደ አዲስ መቅዳት ማለት ነው። ደግመን እንቀዳለን። በጣም አመሰግናችኋለሁ። ሁላችሁም ቪፒኤን አብርታችሁ ደግሞ ማየታችሁን እንዳትረሱ። በጣም ነው የምወዳችሁ። እንደምታዩት አሁንም ድጋሚ ሪከርድ አድርጌያለሁ። በጣም አመሰግናችኋለሁ። ሁላችሁም ቪፒኤን አብርታችሁ ደግሞ ማየታችሁን እንዳትረሱ። በጣም ነው የምወዳችሁ። ከዛ የኛው ከተመቸኝ እዚህ ጋር እንደምታዩት ይሄንን የሴንድ ምልክት በመጫን ሪፕላይ ማድረግ እችላለሁ ማለት ነው ለራሴ። እንደምታዩት ቮይስ ሪፕላይ አፕሎዲንግ ይላል። አፕሎድ እያደረጉ ነው ማለት ነው የኔን ድምጽ እዚህ ጋር የላኩትን ድምጽ። ማወቅ የሚኖርባችሁ ደግሞ የራሳችሁ ቻናል ላይ ብቻ ነው ቮይሶችን ሪከርድ ማድረግ የምትችሉት። የሰው ቻናል ላይ ሄዳችሁ ቮይስ ሪከርድ ማድረግ አትችሉም፣ ወይም ደግሞ በቮይስ ኮመንት ማድረግ አትችሉም ማለት ነው። በጣም አሪፍ አሰራር ነው። እሺ አሁን ሪፕላይ ያደረኩትን ድምጽ እዚህ ጋር እመለከታለሁ። በጣም አመሰግናችኋለሁ። ሁላችሁም ቪፒኤን አብርታችሁ ደግሞ ማየታችሁን እንዳትረሱ። በጣም ነው የምወዳችሁ። ትንሽ ቀየር አድርጎታል። እንደምታዩት ቀድም ሪከርድ ያደረግነው ቮይስ እና ትንሽ የሆነ ኢፌክት አለው ይሄኛው። በጣም አመሰግናችኋለሁ። ሁላችሁም ቪፒኤን አብርታችሁ ደግሞ ማየታችሁን እንዳትረሱ። በጣም ነው የምወዳችሁ። ሌላው በጣም ደስ የሚለው ነገር ደግሞ እንደምታዩት ትራንስክሪፕት የሚያሳያችኋል። ሪከርድ ያደረጋችሁትን ድምጽ ወደ ቴክስት ቀይሮ ማለት ነው። እዚህ ጋር እንደምታዩት ቁጭ አድርጎልናል ጽፎት። በጣም የሚገርም ነው። ምንም አይነት ስህተት ሳይፈጥር በቮይስ ሪከርድ ያደረግነውን እዚህ ጋር እንደምታዩት ጽፎ አስቀምጦልናል። በጣም ደስ የሚል አሰራር ነው። ከዛ ከፈለግን ማጥፋት እንችላለን፣ ከፈለግን እዚህ ጋር ድጋሚ ሪፕላይ ማድረግ እንችላለን። በዚህ መልኩ አዲሱን የቮይስ ሪፕላይ በቀላሉ መጠቀም ትችላላችሁ ማለት ነው። እጅግ በጣም ደስ የሚልና አሪፍ የሆነ አዲስ አፕዴት ነው። ሁላችሁም እንደምትጠቀሙትና እንደምትወዱት ተስፋ አረጋለሁ። የሰራላችሁ ልጆች ኮመንት ላይ ሰርቶናል ብላችሁ ጻፉልኝ። ምክንያቱም ለኔ በሌላኛው አካውንቴ እየሰራልኝ ስላልሆነ ለሁሉም ክፍት ሆናል ብዬ መናገር አልፈለኩም። ነገር ግን ይህ ነገር ከሰራላችሁ ሁላችሁም መታችሁ ኮመንት ላይ ሰርቶልኛል ብላችሁ ንገሩኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በቀጣይ ቪዲዮ ደግሞ ስለ ላይክነስ ዲቴክሽን ሰፋ ያለ ማብራሪያ ይዤላችሁ እመጣለሁ። እጅግ በጣም ጠቃሚ የሆነ ፊቸር ነው። እስከዛው ሁላችሁም ይህንን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።